አሜሪካና እስራኤል ምን እንዳደረጉ ሰምተው ይሆን? በኢራን እስራኤል አሜሪካ ጦርነት መካከል የታየው ድንቅ የፈጣሪ ጥበቃና ከለላ፣ ኃያሉ ፈጣሪ ያልፈረደባቸው ነፍሶች። ይህንን ማየትና መስማት ይደንቃል። ሀገራት በኑክሌርና በሚሳኤል ቢያስፈራሩም ፈጣሪ ካልፈቀደ ግን ምንም አያደርጉም። አሸባሪው ማን ነው? ኢራን ወይስ እነ አሜሪካ? መረጃውን በልዩ ሁኔታ በትንታኔ እናቀርብላችኋለን። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉን በአክብሮት እንጋብዛለን። Subscribe Addis Tikere Media's YouTube channel and get the details. ዓለምን በአዲስ እይታ ይመልከቱም። See the world through a new perspective. እውነትን በመረጃም ትንተናን በእውቀት። ኢትዮጵያ አዲስ አበባ የውብ ተፈጥሮ ሀብት ባለጸጋ፣ የድንቅ ባህል መገኛ። ነው አገሬ ወሎ ገራገሩ፣ የቅኝ ግዛት ቀባሪ፣ የድል ፋና ወጊ፣ የአፍሪካውያን ራስ፣ የነጻነት አርማ ምልክት፣ በሰሞኑ እነ አሜሪካና እስራኤል በኢራን ላይ በለኮሱትና በይፋ ባስጀመሩት ጦርነት ምን እንዳደረጉ ሰምተው ይሆን? ሚሳኤሎች፣ ሮኬቶችና ቦምቦች እንደ ዝናብ በሚወርድበት ጦርነት የተገደሉት የኢራኑ እስላማዊ መንግስት የበላይ ጠባቂና መሪ አያቶላህ አሊ ኻሜኒ ታላቋና ታናሿ ሰይጣን ባሏቸው አሜሪካና እስራኤል በመጀመሪያው የጦርነቱ ማብሰሪያ ውጊያቸውን ያደረጉት በኢራን በሚገኙ የሴት ህፃናት ትምህርት ቤት ላይ በማነጣጠር ነው። የኤፕስቴን ዋና ተዋናይ የህፃናት ደፋሪ የሆነው ዶናልድ ትራምፕና አለቃው ኔታንያሁ ሴቶችንና ህፃናትን ላልተገባ ልቅ ፍላጎቶቻቸው ሰለባ ያደርጋሉ ወይም ይህ ካልሆነም የህፃናትን ደም በማፍሰስ ለሰይጣናዊ ባዕድ አምልኳቸው ይገብራሉ። ይህንን ድርጊታቸውን በዋናነትም በጋዛ ሴቶችና ህፃናት ላይ አሳይተዋል። የሁለቱ ሰይጣናዊ አምልኮና የህፃናት ደም የግብር አቅርቦት ማድረግን በዓለም ላይም ቆሞ የሚሄድ ሰው ሁሉ ከአጽናፍ እስከ አጽናፍ የተቃወመው መሆኑም ይታወቃል። ሁለቱ የሰው ደም ገባሪ መሪዎች በኢራን ላይ ጦርነት ሲከፍቱም የጥቃት ማዕከላቸውን እንደተለመደው የህፃናትን ደም በማፍሰስ ጀምረዋል። ሁለቱ ሀገራት አሜሪካና እስራኤል በደቡባዊ ኢራኗ ሚናብ በሴቶች አንደኛ ደረጃ ትምህርት ቤት ላይ በፈጸሙት ጥቃት ከ165 በላይ ሴት ተማሪዎችን ገድለዋል። ሀገሪቱ ኢራንም የጋራ የሐዘን ጊዜ በማወጅ የህፃናቱን የቀብር ስነ ስርዓት በማካሄድ በክብር ፈጽማለች። ይህ የአሜሪካና የእስራኤል ድርጊትም ሆን ተብሎም ኢራናውያንን አንገት ለማስደፋትና ለመስበር የተደረገ ሰይጣናዊ ድርጊት ነው። አሁንስ አሸባሪው ማን ነው? ከአሜሪካና እስራኤል በላይ አሸባሪ ይኖራል? በኢራን እስራኤልና አሜሪካ ጦርነት መካከል የታየው ድንቅ የፈጣሪ ጥበቃ፣ ይህንን ማየትና መስማት ይደንቃል።
ሀገራት በኑክሌር እና ሚሳኤል ቢያስፈራሩ ኃያሉ ፈጣሪ ካልፈቀደ ግን ምንም አያደርጉም። አሜሪካና እስራኤል ሁለቱ የህፃናት ደም ገባሪ ሀገራት እንደ ጋዛ ህፃናት የኢራናውያን ህፃናትን ደም ለማፍሰስ በትምህርት ቤቶች ላይም የቦምብ ናዳቸውን አወረዱ። በአንደኛው የሴቶች ትምህርት ቤት ከ165 በላይ ህፃናት ሴት ተማሪዎችን ደም አፈሰሱ። የሰይጣናዊ ግብራቸውንም ሞሉ። በሌላ በኩል ደግሞ ይህ ሰይጣናዊ ግብራቸው ሳይሳካ ቀረ። እነርሱ ማድረግ የሚችሉትን የቦምብ ዝናብ በጢያራቸው ጥለዋል። የቦምብ ዝናብ ያረፈበት ህንፃና ክፍል ሙሉ ለሙሉ ወድቋል። ይገርማል፣ ይደንቃል። በቦምብ ዝናብ የተደረመሰውና የፈራረሰው ግንብ ግን በውስጡ ከነበሩት ህፃናት ላይ ግን አላረፈም። ህፃናቱ የተረፉበት መንገድ እጅግ ተአምራዊ ሆኖም ታይቷል። ያ በቦምብ ዝናብ የፈረሰው የትምህርት ክፍሉ ግንብ ከህፃናት ተማሪዎቹ አናት ላይም ቆሟል። ይህ የፈጣሪ ጥበቃና ኃያልነት ምን ያህል እንደሆነም አሳይቷል። ራሳቸውን በኑክሌርና በሚሳኤል ያሳበጡና እናጠፋቸዋለን ለሚሉት ጉልቤ ሀገራትም ኃያሉ ፈጣሪ ካላለ ምንም ማድረግ እንደማይችሉ ማሳያም ሆኗል። ሰላም ለዓለም ሁሉ እንመኛለን። ውድ የአዲስ ትኩረት ሚዲያ ተከታታዮች እስከ ፕሮግራማችን ፍጻሜ ስለተከታተላችሁን እናመሰግናለን። Subscribe Addis Tikere Media's YouTube channel and get the details.